የእግዚአብሔርም ኃይል ስለሆነ መገለጥ ስላለበት መናገር አለብኝ። እሺ ምንድነው የተፈጠረው? ከዚህ እንደሄድኩ 3ኛ ሳምንቴ ነው እና ኮንግረስ ላይብራሪ አንዳንድ ቦታዎች እየመጣለሁ እና በጎን ትንሽ ስራ ለመስራት ሞክሬያለሁ። የአሜሪካን ህይወት ለመረዳት በ3 ሳምንት ውስጥ ጀግና ነህ። እና ምንድነው ዲሲ ቆይቼ ወደ ሜሪላንድ ሲልቨር ስፕሪንግ የሚባል ከተማ ነበር የምኖረው። ቅርብ ናቸው፣ ቅርብ ናቸው። እና ባስ ይዤ ነው የመጣሁት። ከዲሲ ሲልቨር ስፕሪንግ በሜትሮ ነው በሳብዌይ ነው የመጣሁት። ከዛ ሚድናይት ነው እና ባሱ እንዳያመልጠኝ የመጨረሻው ባስ ሲነሳ እንዳጋጣሚ ደረስኩኝና ለምኜ ምናምን ነው ባስ ውስጥ የገባሁት። ልክ ገብቼ ወረድኩኝ። በኋላ ቤት ውስጥ ስገባ አጎቴ ከባለቤቱ ጋር ሌላም ከኢትዮጵያ የመጣች አንድ ልጅ ነበረችና ተኝተዋል። እና እኔ በስልክ መብራት ነው የገባሁት። ከዛ ልክ እንደገባው ሶፋ ላይ ቁጭ ብዬ ምንድነው ነገ ማድረገው ብዬ የነገን እያሰብኩኝ በጣም የማላውቀው ከባድ የሆነ ነጎድጓድ ድምፅ ከታች ሲመጣ ሰማሁ። እና አላስታውስም ያ